ሰላም ቤተሰብ እንዴት ናችሁ? ዛሬ በዚህ ቪዲዮ ምንም እንኳን ዩቲዩብ ላይ ገንዘብ ሰርታችሁ ማታውቁ ሰዎች ብትሆኑ እንኳን ወይም ደግሞ በተለያየ አይነት ሁኔታ ዩቲዩብ ለመስራት እያሰባችሁ ግን ሁሌ ከባድ ሆኖ የሚታያችሁ ሰዎች በጣም ሲምፕል የሆኑ ሶስት ኒሾችን ሰጣችኋለሁ። እነዚህን ሶስት ኒሾች ደስ ባላችሁ አይነት መንገድ አሰርታችሁ ምን ያክል እንደደረሳችሁ ኮሜንት ላይ እንድታስቀምጡልኝ ፈልጋለሁ። እባካችሁን ዩቲዩብ ከመጀመራችሁ በፊት አንድ ነገር ለአብዛኞቻችሁ መናገር የምፈልገው ነገር ቢኖር ዩቲዩብ ላይ ገንዘብ ለመስራት የሚያስፈልገው አንድና አንድ ነገር ኮንሲስተንት መሆን ብቻ ነው። ከዛ ባሻገር ኦሪጂናል መሆን አለበት። የሰውን ቪዲዮ መጠቀም የለባችሁም። እነዚህ ነገሮች እንመጣባቸዋለን። ከዛ ባሻገር ግን ዩቲዩብ ላይ ገንዘብ ለመስራት ሊትራሊ የሚያስፈልገው ሰዎች ኮንሲስተንት መሆን ሳታቋርጡ ለዩቲዩብ እናንተ እየጣራችሁ እንደሆነ ቪዲዮ ኮንሲስተንት እየሰራችሁ ከሆነ ዩቲዩብ ራሱ ይከፍላችሁ። አብዛኞቻችሁ ግን ምንድነው የምታደርጉት? ዛሬ ዩቲዩብ ትጀምሩና ከ3 ቀን በኋላ ስለዚህ ገና አልመጣልኝም ወይም ደግሞ ቪዲዮ ቫይራል ሊወጣ አልቻለም፣ እንደዚህ አይነት ነገሮችን ኤክስፔክት እያደረጋችሁ ታቆማላችሁ። ኦፍ ኮርስ እነዚህን ነገሮች ሶልቭ ለማድረግ በዚህ ቪዲዮ ይዤላችሁ የመጣሁላችሁ እነዚህን ሶስት ኒሾች በአግባቡ ከተጠቀማችሁ እነዚህን ነገሮች ሶልቭ ማድረግ ትችላላችሁ። ከዛ ባሻገር ግን መናገር የምፈልገው ነገር ጊዜ ስጡት፣ ኮንሲስተንት ሁኑበት፣ ሁሌም ኢምፕሩቭ ለማድረግ ሞክሩ። ወደ ኒሾቹ እንሂድ። ከዛ ባሻገር ይህን ቪዲዮ የምታዩ ሰዎች እንዳለ ሰብስክራይብ እያደረጋችሁ የቤተሰቦቼ አካል ይሁኑ። ላስት ታይም ጊቫዌው የደረሰ ሰው እንኳን ደስ አለ። ኔክስት ጊቫዌ መች እንደሚሆን አላቅም። ሰዎች ወደ ቪዲዮ እንሂድ። ስለዚህ ምንድነው የምታደርጉልኝ? ዩቲዩብ ላይ ትገባላችሁ። ሁላችሁ የመጀመሪያው ኒሽ ምንድነው? ፋየር ወርክ ብላችሁ ሰርች አድርጉ ዩቲዩብ ላይ። ፋየር ፕሌስ ኦር ፋየር ወርክ ብላችሁ ሰርች አድርጉ። ምን ላሳያችሁን የፈለኩት በጣም ሲምፕል የሚመስሉ ነገሮች ሰው እንዴት የተጠቀመ ገንዘብ መስራት እንደሚችል በዚህ አጋጣሚ ላሳያችሁ ፈልጋለሁ። ይሄ ቻናል ምንድነው የሚፖስተው? እሳት ሲቀጣጠል ሰዎች በተለያየ ቦታ ይከፈታሉ። እንደዚህ አይነት ቪዲዮዎች የተለያዩ ቦታ ይከፈታሉ። ሜቢ ከእናንተ ቤት አንድ ሰውም ወይ እነዚህ ነገሮች እየከፈተ ሊያስቀምጥ ይችላል ቴሌቪዥን ላይ ምናምን። ነገር ግን እነዚህ ቻናሎች ምንድነው የሚያደርጉት? ሊትራሊ ሰዎች የሚሰሩትን ብር ከመጀመሪያ ከማሳየቴ በፊት እሳት ሲቀጣጠል ነው ቪዲዮ የሚሰሩት። ሌላ ምንም አይነት ነገር የለው። አንድ አንግል ይቀመጣል። ያን ደግሞ ቻትጂፒቲን ተጠቅማችሁ መስራት ትችላላችሁ። ጀሚናይን ተጠቅማችሁ መስራት ትችላላችሁ። ኤአይ ቪዲዮን ተጠቅማችሁ መስራት ትችላላችሁ። ቪዲዮ እንዴት እንደሚሰራ ደግሞ ማወቅ ያቃታችሁ ሰዎች በኔክስት ቪዲዮ ወይ እሰራላችኋለሁ ወይም ደግሞ ከዚህ በታች የሰራሁትን ቪዲዮ ገብታችሁ ተመልከቱት። ከዛ ባሻገር ይሄን ቻናል ተመልከቱት ሰዎች። እያንዳንዱ የሚሰራቸው ቪዲዮዎች እሳት ሲቀጣጠል ከ2 ሳምንት በፊት የፖስተው ቪዲዮ አለ፣ ከ12 ቀን በፊት የፖስተው ቪዲዮ አለ። ስለዚህ እነዚህ ሰዎች ምንም የተለየ ነገር አያደርጉም። አዎ የሚሰሩትን ገንዘብ ስታዩ በጣም አትደንግጡ። ምክንያቱም አንዳንዴ በጣም ሲምፕል ብለን የምናስባቸው ነገሮች፣ ምክንያቱም ኢንተርኔት ለሁላችንም አድቫንቴጅ ስለሰጠ እንደዚህ አይነት ገንዘቦችን እየሰሩ ያሉ ሰዎች አሉ። ስለዚህ እናንተ አንደርስታንድ እንድታደርጉልኝ የምፈልገው ይሄን በተለያየ አይነት መንገድ አሰሩ፣ ግን ቪዲዮቹ አጭር አይሆኑ። ምክንያቱም ብዙ ጊዜ እንደነዚህ አይነት ቪዲዮዎች ሰው ልጅ ከፍቶ ወይ እንደዚህ ሳሎን ላይ ከፍቶ ሊተዋቸው ነው የሚፈልገው፣ ወይ ቢሮ ውስጥ ከፍቶ ሊተዋቸው ነው የሚፈልገው። ስለዚህ እባካችሁን ረዘም ያለ አትሊስት 4-5 ሰዓት በላይ አድርጉት። ወደ ሁለተኛው ኒሽ ደግሞ እንሂድ። ሁለተኛው ኒሽ ደግሞ ምንድነው? ስሊፒንግ ክላሲካል ብላችሁ ሰርች አድርጉ። ስሊፒንግ ሚውዚክ፣ ስሊፒንግ ክላሲካል ብላችሁ ሰርች አድርጉ። እነዚህን ቻናሎች ደግሞ ድጋሚ ተመልከቱልኝ ሰዎች። 12 hours of relaxing sleep music for stress relief ብሎ ሰርቷል። 6 year ወደ 68 ሚሊዮን ቪው አለው ሰዎች። የ11 ሰዓት ቪዲዮ ምን አድርገው? አንድ ፉቴጅ ተጠቅመው ብቻ ክላሲካልና ድምጽ ብቻ አድርገው። ስለዚህ
ስሊፒንግ ሚውዚክ አንድ፣ ስሊፒንግ ክላሲካል ሁለት። እነዚህን ሁለቱን ቻናሎች አንድ ብላችሁ አትቆጥሩ። ስሊፒንግ ክላሲካል ብቻ ራሱን የቻለ ነው። ስሊፒንግ ሚውዚክ ደግሞ ራሱን ብቻውን የቻለ ነው። ምን ያክል ገንዘብ ደግሞ እንደሚሰሩ ላሳያችሁ ሰዎች። እነዚህ ቻናል ስለዚህ ይሄን ቻናል ተመልከቱልኝ። የሚሰሩት ቪዲዮ ረጅምም ቢሆን ነገር ግን በጣም ሲምፕል የሆነ ነገር ኤአይን ተጠቅመው ቻትጂፒቲን ተጠቅመው ካንቫን ተጠቅመው ሰዎች እንደነዚህ አይነት ገንዘብ ለመስራት ምን ያክል ብዙዎቻችን መልፋት እንዳለብን ታውቃላችሁ ብዬ አስባለሁ። ስለዚህ እነዚህን ሶስት ኒሾች ውሰዱና የስ ቪዲዮቹን ለመስራት ጊዜ ሊወስድባችሁ ይችላል ሰዎች። ነገር ግን ዋንስ ኢን ዮር ላይፍ ዴዲኬትድ አድርጋችሁ እንደነዚህ አይነት ነገሮችን ካስቀመጣችሁ ዋጋችሁን በትክክል ይከፍላችኋል ዩቲዩብ። አሁን የተናገርኳቸውን ሶስቱን ኒሾች የጀመራችሁ ሰዎች ኮመንት ላይ ካላችሁ ኮመንት ላይ አስቀምጡልኝ። እንዲሁም ደግሞ ቀጣይ ቪዲዮ ስለምን እንድሰራላችሁ የምትፈልጉ ሰዎች ኮመንት ላይ ጻፉልኝ። ለነበረን ቆይታ አመሰግናለሁ። ሰላማችሁ ብዝት ይበል።